ናይስልኝ እና የተከበራችሁ የሰይድ ሀበሺ የዩቲዩብ ቻናል ተከታይ በአለም ዳርቻ ሆናችሁ የምትከታተሉኝ ሁላችሁንም ሰላም ብያለሁኝ። ዛሬ በሁለት መንገድ እንነጋገራለን። የመጀመሪያው በሀና ጉዳይ ብዙ መረጃዎችን ወደ እናንተ ላቀርብላችሁ ፈልጋለሁኝ። ሌላኛው ደግሞ ፋኖ ኮማንዶ ፍቅሩ ለመንግስት እጅ ሰጥቷል። እንዴት እጅ ሰጠ? ለምን እጅ ሰጠ? ምክንያቱስ ምንድነው የሚለውን ነገር ላብራራላችሁ ፈልጋለሁኝ። ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ነው። ቅንነት ነው፣ ታማኝነት ነው። ሰብስክራይብ ማድረግ አትጎዱም እና ላይክ አድርጋችሁ ለሌሎች እንዲደርስላቸው። በተለይም ስለ ሀና እህታችን ጉዳይ በሰፊው እንነጋገርበታለን። እንግዲህ የመጀመሪያውን የሚጀምረው ከሀና ይሆናል። ሀና እህታችንን ሁላችሁም ታውቃላችሁ። እንግዲህ በሰይድ ወረባቦ ቤት ኦልሞስት ለ6 እና ለ7 ቀናት ያክል 53,000 ሰው እስከ 30,000 ሰው እየተከታተለ በላይቭ ቀጥታ ስርጭት ፕሮግራም ላይ ወንጀለኞችን ስናጋልጥ እንደዚሁም እሷን ስናፈላልግ ቆይተናል። ምን አዲስ ነገር አለ? ምንድነው ስለ እሷ መደረግ ያለበት? በምን አግባብ ነው እሷ መገኘት ያለባት? እንዴት ነው እየተካሄደ ያለው? እስካሁን ድረስ ወሬ ነው እየተወራ ያለው የሚል አንዳንድ ኮሜንቶች አሉ፣ ጽሁፎች አሉ። ሁላችንም የራሳችን የስራ ድርሻ አለን። ሁላችንም በቻልነው አቅም እየሰራን እንገኛለን። እንግዲህ ሀና በህይወት እንዳለች በርካታ መረጃዎች እየደረሱን ይገኛሉ። በቅድሚያ ስለሷ መረጃ ከመናገሬ በፊት አንድ ነገር ልነግራችሁ ፈልጋለሁ። እሱ ምንድነው? በተለይም በሸዋ አካባቢ ያሉትን ደላሎች የምታውቁ ሰዎች ካላችሁ ሰይድ ሀበሺ ብላችሁ በፌስቡክ አናግሩኝ ወይንም በቲክቶክ ሰይድ ሀበሺ ብላችሁ መታችሁ በውስጥ አስቀምጡልኝ። ማንኛውንም ደላላ ባሉበት አካባቢ እናስይዛለን ማለት ነው። ስለዚህ ሀና እህታችን ሁላችሁም እንደምታውቋት አንድ ነገር የወጣውን እውነታ ልንገራችሁ። የሄደችው ከገጠር ልጅ የሚባል አለ። ሁላችሁም በገጠር የተለያዩ ቪዲዮዎችን ሪያክሽን በመስራት የሚታወቅ ወንድማችን ነውና ከሱ ጋር ሄደችው። ከሱ ጋር ጉዞ በጀመረችበት ሰዓት ሀና እህታችን ብዙ መንገድ ከሄደች በኋላ ወደ የመን ዳር አካባቢ ሽፍታዎች ያገኙናል አለ ልጁ። ሽፍታዎቹ እነማን ናቸው ካላችሁ ደግሞ ኢትዮጵያውያን ሀበሾች ናቸው፣ የትግራይ ወጣቶች ናቸው። ስለዚህ እነዚህ ወጣቶች ከመጡ በኋላ እኛን ወደፊት ሂዱ አሉን። ወደፊት ከሄድን በኋላ ሀናን ወደኋላ እኛን ይዘውን የነበሩ ደላላዎች ወደኋላ አስቀሯት። ከዛም በኋላ ለተወሰነ ደቂቃ ለ4 እና ለ3 ደቂቃ በጣም ኃይለኛ የሆነ ጩኸት እንሰማ ነበረ። መጨረሻ ላይ እነዛ ደላሎች መጥተው የእኛን ገንዘባችንን ቀሙን፣ ስልካችንን ወሰዱብን። እኔ ለምኜ ስልክ የቀረ ገንዘብ ሙሉ ለሙሉ ወሰዱት። እናም ከዛን ሰዓት ጀምሮ ከዚህ በኋላ ምን ህይወት አለኝ? ህይወት ተበላሽቷል። ለፖሊስ እጄን እሰጣለሁ ወይም ለሾርጣ እጄን ብሰጥ ይሻለኛል እያለች ስትናገር ነበረ። ደፍረዋታል አለ። ምን አለ መሰላችሁ? ተክላይ የሚባለው ደላላዋ እዛ ያለው የመን ያለው እኔ በደንብ አውቀዋለሁኝ። እነዛ ሽፍታ የተባሉት ሰዎች የራሱ ታጣቂዎች ናቸው። ይህም በዛ መስመር የሚሄዱትን የአማራ ሴቶች በተለይም ቆንጆ የሆኑ ሴቶችን በመድፈር እና የራሳቸው ሚስት አድርገው በጫካ በማስቀመጥ አብዛኛዎቹን ደግሞ እየወለዱ በዛው በማስቀረት መረጃ ያወጡብናል ብለው ያሰቡትን ሰዎች ደግሞ በመግደል ይታወቃሉ። ገባችሁ? ስለዚህ ሀና እህታችን እዚህ ድረስ ከደረሰች በህይወት እንዳለች አንድ ማረጋገጫ ነው። እንደደፈሯትም አንድ ማረጋገጫ ነው። እሷን እንግዲህ ሁላችሁም እንደሰማችሁት ከጅዳ ወደ የመን የላካት ይመች የሚባል ደላላ ነው። እዛው አካባቢ ተወላጅ ነው። እሱም በቁጥጥር ስር እንዲውል ከሳውዲ ጀዋዛት ጋር ስራችንን ጀምረናል። እንደዚሁም ኢትዮጵያ ያለው ሙሉ ንብረት በቁጥጥር ስር እንዲውል፣ እንደዚሁም ጅዳ ሀበሻ የሚባል የህትመት ስራ የሚሰራና እንደዚሁም ካሜራማን እዚህ ስክሪን ላይ ያስቀመጥኩላችሁ እሱም በቁጥጥር ስር እንዲውልና ከሱ ጋር ሆነው ከይመች ጋር ሆነው የውሸት ምስክር የሰጡት ሰዎች ሙሉ ለሙሉ በቁጥጥር ስር እንዲውሉ እሱም እንደዚሁ በህግ ስር የሚውልበት መንገድ እየሰራን እንገኛለን። እሱ ብቻ ሳይሆን እዚህ በምስሉ ላይ የምትመለከቷት እህታችን እንዳልላችሁ እህታችን አይደለችም እና በጣም አስነዋሪ እንደ ሴትነት የሴትን ክብር የጣሰች ነገ ጧት ልጅ ወልዳለሁ ምናልባትም ልጅ ሊኖራት ይችላል በልጆቿ ይደረስ እንዳንል ልጆቿ የሷን ኃጢአት እንዲሸከሙ አንፈልግም።
እና ይችታችን ለደላላው የውሸት የመሰከረችና የሸዋን ሕዝብ የማይወክል ቃላት የተናገረች ልጅ ናት። ሁላችሁም እንድታውቋት ነው። የዚችን አድራሻዋን የምታውቁት ሰዎችን በውስጥ ብታናግሩና በቁጥጥር ስር የምናውልበት መንገድ ይኖረናል ማለት ነው። በቁጥጥር ስር እናውላታለን። እስክሪን ላይ ያስቀመጥኩላችሁ እሷ ነች ማለት ነው። ቀደም ሲል ይሄ ያስቀመጥኩላችሁ ሀበሻ ይባላል። ትክክለኛ ስሙ ሻለቃ ነው። ሰሜን ሸዋ ራሳ አካባቢ ነው የትውልድ ቦታው። ጅዳ ነጋዴ ነው። የራሱ ሱቅ አለው። ማንኛውም ሰው ያውቀዋል። ያው እሱን ጊዜ ሰጥተነዋል። ሀናን በእጃችን እንዳስረክበና ጊዜ ሰጥተነዋል። በዚህ ጊዜ ውስጥ ማስረከብ የማይችል ከሆነ የደላላው ምስክር ሆኖ ስለቀረበ ሙሉ ለሙሉ በሰዓቱ የነበሩትን ምስክሮች የውሸት መስካሪዎች ምናልባትም እሱ ወጥቶ ይቅርታ ጠይቋል። ፍትህ ለሀና እያለ ነው። ሀናም በህይወት እንዳለች የራሱ የደላላው ቤተሰብ ተናግሯል ማለት ነው። እንደዚሁም ወደ የመን አካባቢ ያሉትም ደላሎች በቁጥጥር ስር እንዲውሉ ከየመን ታጣቂዎች ጋር አስፈላጊውን ስራ እየሰራን እንገኛለን። እንግዲህ ኢትዮጵያም ያለው ወላጅ አባቷም እንደዚሁ በተሻለው አቅም እየሰራ ይገኛል። ይህን የመላው የኢትዮጵያውያኖች ርብርብ ነው። የኦሮሞ ተወላጆችም በላይቭም እንደዚሁም ሾርት ቪዲዮም የሰሩ ሰዎች አሉ። እንደዚሁም የትግራይ ተወላጆች በተለይም እነ ብሬክስ አበሻዊ፣ እነ ብሪጅስቶን እና እናሞራው ሌሎችም ስማቸው የማይታወቁ የትግራይ ተወላጆች ባላቸው አቅምና መስራት በሚችሉበት አቅም ሰርተዋል። እንደዚሁም የደላላው ቤተሰቦች ወደ ውቅሮ አካባቢ ነው የሚወለደው ተክላይ የሚባለው ደላላ፣ እሱም በቁጥጥር ስር እንዲውሉ ወይም እርምጃ እንዲወሰድባቸው አሞራው የሚባለው ኃላፊነት ተሰጥቶታል። እንግዲህ እነዚህ አይነቶችን ስራ ለመስራት ደላላዎቹን በቁጥጥር ስር ለማዋል የኢትዮጵያውያኖች ትብብር፣ ጅዳ የሚኖሩ ደላላውን የሚያዩ ሰዎች የእናንተ እርዳታ ያስፈልገናል ማለት ነው። ገባች? ሌሎችም የጠፉ ሞተዋል ተብለው የጠፉ እህቶቻችን አሉ። የነሱንም እግር መንገዳችንን የምናፈላልግ ይሆናል ማለት ነው። ስለዚህ ነገር ጉዳዩ የተወሰነ ቻሌንጆችን ስለሚጠይቅና ጊዜ ስለሚጠይቅ በትዕግስት እንዲጠብቁና ስለ መልእክቴን አስተላልፋለሁኝ። በዋናነት እርምጃ ጀምረናል። እንዲያዙ በቁጥጥር ስር እንዲውሉ እርምጃ ጀምረናል። ይህንም እንግዲህ በትዕግስት ጠብቁና እናሳውቃቸዋለን። ከእናንተ ጋር አብረነን። ሌላው እንግዲህ ወንድማችን ፋኖ ኮማንዶ ፍቅሩ ለመንግስት እጅ ሰጥቷል። ይህ የተረጋገጠ እውነታ ነው። ስክሪን ላይ ያስቀመጥኩላችሁ ከመንግስት ጋር ተደራድሮ ከመከላከያ ከፍተኛ የመኮንን አመራሮች ጋር ተገናኝቶ የተሰላለመበትና የተጨባበጠበት ቪዲዮ ነው። እንግዲህ እሱ እኔ ራሱ እንደገለጸው ኮማንዶ ፍቅሩ እንደገለጸው እንግዲህ ከአለቃዎቹ ጋር ሊስማማ አልቻለም። ጸቡ የተጀመረው ዛሬ ሳይሆን ኦልሞስት የዛሬ 8 ወር አካባቢ ነው። ችግሩ ምንድን ነው? ለመንግስት ለምን እጅ ሰጠ የተባለበት ዋነኛ ምክንያት ደግሞ እንግዲህ በአማራ ክልል አካባቢ ታጥቀው የሚንቀሳቀሱ አካላቶች ከህወሓት ጋር ነው አብረው የሚሰሩት። እኔ ደግሞ ከህወሓት ጋር አብሬ መስራት አልፈልግም። የህወሓትም ተላላኪ መሆንም አልፈልግም። የራሳችን የትግል ማኒፌስቶ ሊኖርን ይገባል። ማንም እኛን ሊመራንና ሊያዘን አይገባም በሚል ከዋርካው መሪ ወዳጁ ጋር ሰጣ ገባ ውስጥ ነበረ። በዚህም የተነሳ ታስታውሳላችሁ የተኩስ ልውውጥ ተደርጎ ነበረ። ስለዚህ ፋኖ ፍቅሩ ሙልዬ ትግሉ እንደ አማራ ካልሆነና ትግሉ የራስን ሀብት ማካበት እንደዚሁም የራስን ዳር ድንበር የለፋንበትና ወንድሞቻችን የሞቱበትን መሬቶች ያሳልፈን ለህወሓትና ለትግራይ አመራሮች የምንሰጥ ከሆነ እኔ ለነሱ ልዋጋ ወይም ልሞት አልችልም ብሎ የራሱን መታገል እስካለብኝ አቅም ድረስ ታገያለሁ ብሏል። እንግዲህ ለመንግስት እጅ የሰጠበት ዋነኛ ምክንያት ይሄን ነው፣ ሌላ ነገር አይደለም። ይህንንም ሀሳብ እንግዲህ የራሱ ሀሳብ ነው። ፍቅሩ ሙልዬ የተናገረው የራሱ ሀሳብ ነው። በዋናነት አሁን ያሉት የፋኖ አመራሮች ከህወሓት ጋር ነው የሚሰሩት፣ ትዕዛዝም የሚቀበሉት፣ እያንዳንዱን ነገር የሚያደርጉት ከህወሓት ጋር ተናበው እና ህወሓት በሚሰጣቸው መረጃ ስለሆነ እኔ ደግሞ ለህወሓት ታጋይና አገልጋይ መሆን አልፈልግም ብሎ ነው ከትግል ያገለለው። ይህንን ይመስላል እንግዲህ የፍቅሩ ሙልዬም ሁኔታ። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ጋር አስቀምጡልኝ። ምን ትላላችሁ? እና ሰላም እዚህ ጋር የምታዩት ልብሶችን መሸጥ ጀምረናል። መዲነቱል ሙነወራ ነው ያሉት። እያንዳንዱን ልብሶች ተመልከቷቸውና እናንተ በምትፈልጓቸው ዲዛይን ይሸጣል።
እናንተም ሌላም እዚህ ጋር ቪዲዮ ላይ የሌሉ ልብሶች እናንተ የምትፈልጉትን መዲና ላይ በዋትስአፕ 054 60 67 019 በዋትስአፕ እና በኢሞ በቀጥታ መስመር ማግኘት ትችላላችሁ። ሽፎኖች እንደዚሁም ለበዓል የሚሆኑ ልብሶች፣ ለስራ የሚሆኑ ልብሶች፣ ሸርሸፍ የሚያማምሩ ልብሶች አሉ። በዋትስአፕ ማናገር ትችላላችሁ። መዲናቱል ሙነወራ ወደ ኢትዮጵያ መላክ የምትፈልጉ ሰዎች ካላችሁ ለእናቶቻችሁና ለአባቶቻችሁ እንደዚሁም አጠቃላይ ለቤተሰብ መዲናቱል ሙነወራ ለምትኖሩ ሰዎች ቀጥታ ካላችሁበት ቦታ እናቀርባለን፣ እናመጣለን። አሁንም በድጋሚ 054 60 67 019 በዋትስአፕ በቀጥታ መስመርና በኢሞ ማናገር ትችላላችሁ። እሙ ፊርዶስ አልባሳት ብላችሁ ከደወላችሁ ታገኙናላችሁ። እያንዳንዱ ልብስ በጣም ርካሽ ነው። ሌላ ቦታ ከምትገዙት በበለጠ ይሄ በጣም ርካሽ ነው። በቅናሽ ዋጋ ነው የምናቀርብላችሁ። በጣም በቅናሽ ዋጋ ነው። ምናልባትም ሌላ ቦታ ላይ እስከ 150 ብር ምናምን የሚሸጠው ልብሶች እዚህ እኛ ጋር በ120 ብር ነው የምንሸጠው። በ80 ብር 60 ብር የሚሸጠው ልብሶች እኛ ጋር በ40 ብር ነው የምናስረክበው። ስለዚህ ካላችሁበት እናመጣለን የምትፈልጉትን ልብስ። እነዚህ ልብሶች ለምሳሌ ሱቅ ላይ 160 ብር ናቸው፣ እኛ ጋር በ120 ብር እናስረክባለን ማለት ነው። ከእናንተ የሚጠበቀው ሀሎ ማለት ነው። ይቺ ልብስ ተሽጣለች። ያው የተሸጠ ልብስ ነው ቪዲዮ ላይ የማሳያችሁ። አሁን ተሽጣለች። ቪዲዮ ባደርግላችሁ እንድታዩት ነው እንጂ የሚሸጡ ልብሶች ታሽገው ነው ያሉት። እናንተ ጋር ምርጫ ያደርግላችኋል። እስካሁን ቪዲዮ ላይ ያቀረብኩላችሁ ወደ ኢትዮጵያ ተረትበው የሚላኩ ልብሶች ናቸው። ሰዎች ያዘዙት ነው። ነገር ግን ያው በዛም ልክ ስላለ ነው እንደዚህ አይነት ልብሶችን በከለር እናቀርብላችኋለን። እናንተ የምትፈልጉትን ከለር ብቻ መናገር ነው። የዚህ አይነት ልብሶች እስከ 120 ብር ድረስ እንሸጣለን ማለት ነው። ሱቅ ላይ ግን 160 ብር ነው የምታገኙት። ሌሎችንም ለምሳሌ አሁን የሚመጣላችሁ ቪዲዮ እነዚህ ልብሶች የተሸጡ ናቸው። በቅናሽ ዋጋ ነው የምናስረክበው። እነዚህ ለሌሎች ስናስረክብ ያነሳውት ፎቶግራፍ ነውና ስለዚህ በቀጥታ መስመር አሁንም 054 60 67 019 በቀጥታ እዚህ ጋር ልብሱን መርጣችሁ ይሄን ልብስ ፈልጋለሁ ብላችሁ በዋትስአፕም በኢሞም በቀጥታ መስመርም ማናገር ትችላላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሰይድ ሀበሽ ነኝ። መልካም ዋሉልኝ።